ኃጢአት በጣም ክፉ ናት። ከኃጢአት በላይ ደግሞ የምትከፋው ተስፋ መቁረጥ ናት። እየሰማችሁ ነው? አባቶቻችን እንዲህ ብለው ይናገራሉ። ኃጢአት ዲያብሎስን አልፈጠረችውም ተስፋ መቁረጥ እንጂ ይላሉ። እየሰማችሁ? አዎ ኃጢአት ዲያብሎስን አላመጣችውም። ኃጢአት መስራት ዲያብሎስን አምጥተዋለች። በእርግጥ በንግግሩ ብንመለከተው ኃጢአት የሚሰራ ሰው ዲያብሎስ እንዳደረገው በሱ መንገድ ለመረማመድ የሚፈልግ ሰው። ኃጢአት ከሚሰራው ሰው በላይ ግን በጣም የሚያሳዝነው ኃጢአት ሰርቻለሁ ብሎ ተስፋ የሚቆርጠው ሰው፣ ዋጋ የለኝም የሚለው ሰው። ይህንን ነው እኛ እንድናረም እንድናስተካክለው የሚያስፈልግ። በዛሬው ትምህርታችንም በተቻለን አቅም ንስሐንና ቀኖናን ማየት የሚያስፈልገንም ትምህርት ለምንድን ነው? በተቻለን አቅም የምንፈጽማቸው ንስሐ ስንገባ የምናደርጋቸው ነገሮች በሙሉ ተገቢነታቸውን እንድናውቅ ብንችል በጾማችን ማለዳ መተን ዶሮ ሳይጮህ እየሮጥን እኮ ነው መሄድ ያለብን። የሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብት ንብረቱን ቆርሶ ወስዶ ኮብልሎ ከጋለሞቶች ጋር የበተነው ያ ወጣት ልጅ ወደ አባቱ ሲመለስ የሆነች ሰዓት ኑዛዜው ተሰምቶት በአባቴ ቤት እንጀራ የሚተርፋቸው ብዙ ባሪያዎች አሉ፣ ልጁ ልባል ሳይሆን እኔ ሎሌው ልባል ያስፈልገኛል ብሎ ሲመጣ የመጣበት ሰዓት በቻለው አቅም ፈጥኖ የመጣበት ነው። ከነ ኃጢአታችን ከተኛን ከነ ኃጢአታችን ለመዋል አንፍቀድ። ለራሳችን በምንችለው አቅም ፈጥነን ቶሎ ብለን ንስሐ እንግባ። ከነ ኃጢአታችን ከዋልን እንዲመሽም አንፍቀድ። በምንችለው መልኩ ፈጥነን እንድንገኝ እናድርግ። ካህናት ባይኖሩስ ካህናት ባይገኙስ ልንል እንችላለን። ፕሮግራም ማድረግ ማመቻቸት ለዚህ ጥሩ የሆነ መፍትሄ ነው። ሲቀጥል በዛው በንስሐችን ውስጥ ማወቅ ያለብን ነገር ደግሞ ምንድነው? አሁን ላይ በጣም መስተካከል ያለበት የነፍስ አባት አንድ ነው። ስንት ነው? በሉ እንጂ ድገሙት ድገሙት ድገሙት። ስንት ነው? አንድ ነው። አሁን ለነፍስ አባታችን መናገር የሚከብደንን ኃጢአት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። ነፍስ አባታችን ጋር መናገር የሚከብደንን ትንሽ ድግምግም አድርገን የሰራናትን ኃጢአት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው አራገፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን እና ማን ልታሞኝ ነው? ሲቀጥልስ ክትትል የምታረግበት ሐኪም ቤት ሐኪም ሄደህ ነው እንጂ በሽታን የምትናገረው። አዲስ ሐኪም ጋር ሄደህ በሽታን ብትናገር እንደ አዲስ መድኃኒት አይደለም የሚሰጥ። አዎ አንድ እንዳትረሱ። ሁለተኛ ቀኖና ለሌላ ሰው አይነገርም። እየሰማችሁ ነው? ቀኖና ማለት መድኃኒት ነው። ለምሳሌ ሐኪም ቤት እናንተ ስለታመማችሁት ህመም የተሰጣችሁን መድኃኒት ሌላ ሰው ሲታመም እኔም ወስዶ መድኃኒት አለ እንካውሰደው ይባላል?